ሰው ልጅ መጀመሪያው ነው የተፈጠረው ወደ ምድር ወርዶ እንዲህ እንዲሆን አይደለም። የሰው ልጅን እግዚአብሔር አምላክ ሲፈጥረው ልበ አምላክ ቅዱስ ዳዊት በመዝሙሩ እንደተናገረ ህቃ አህጸጽኮ መላእክቲከ ከመላእክት ጥቂት አሳነስከው የክብርን የምስጋናን ዘውድን አቀዳጀው ይላል እና አበው በትርጓሜያቸው ሲያስተምሩ የሰው ልጅ የተፈጠረበት የመጀመሪያው ህይወቱ ላይ ከቅድስና እርከን ደረጃዎች ውስጥ የስምንተኛው እርከን ላይ ነበር ይባላል። ስምንተኛው ማለት ንጻሬ መላእክት ማለት ነው። ከንጻሬ መላእክት በኋላ ተሰጥሞ ብርሃን፣ ከተሰጥሞ ብርሃን በኋላ ከዊነ እሳትነት የመጨረሻው የቅድስና ማዕረግ ወይም ነጽሮተ ስሉስ ቅዱስ አጋዕዝተ ዓለም ቅድስት ሥላሴን ወደ ማየት ደረጃ ወይንም ደግሞ ያንን የተገዙለትንና ቃሉን አክብረው ሲኖሩት የነበረውን አምላካቸውን እግዚአብሔር በፈቀደላቸው ልክ ወደ መመልከት ደረጃ ነው የሚደርሱት። የሰው ልጅ ሲፈጠር ስምንተኛው ላይ ነው፣ ንጻሬ መላእክት ላይ ነው። አስቡት፣ አንድ አድርጎት ወደ 8 ሊያሳድገው ይችላል። 8 አድርጎት ነው ወደ 10 እንዲያድግ ያደረገው። ከዚህም ምን እንማራለን ቢባል እግዚአብሔር በጣም ረጅሙን ጉዞ እሱ ይጓዘው ይሆናል እንጂ እኛ ጥቂቱን እንደምንጓዘው። ለዛ ነው ለንስሐ እንኳን የሚደረግ እያንዳንዱ ጉዞ ላይ ሰው ማድረግ የሚጠበቅበት ምናልባት ከ100 እርምጃዎች ውስጥ አንድ ነው። ያቺ አንድ እርምጃ ናት በጣም ብዙ ሂደት እንዳላት ብዙ አይነት ውጣ ውረዶችም ጭምር እንዳላት በተለያየ መንገድ የምንማር 99ን የሚራመደው በእኛ አንድ እርምጃ ውስጥ የቀረንን ቀርቦ የሚመጣው እግዚአብሔር ነው። ኃጢአትም ተመሳሳይ ነው። እኛ አንድ እርምጃ እንራመድ እንችላለን። 99ን ግን ኃጢአቱን ስንሰራ አምነን የሰማንለትንና ቃሉን ያዳመጥነው ጠላታችን መንገዱን የሚከፍትልንና ይበልጥ የሚያቀርብልንም ጭምር የኃጢአትን ምሬቷን ሳይሆን ጥፍጥናዋን እያወቅን እንድንሄድም ጭምር ሊያደርገን ይችላል። ስለዚህ ሰውን ሲፈጥረው የቅድስናን ዘውድ ተቀዳጅቶ የምስጋናን ዘውድ ደፍቶ ከመላእክት ደግሞ ጥቂት አንሶ ማለትም አለመሞትና መሞት መካከል ላይ ሆኖ እንደተፈጠረ የሰው ልጅ ቅዱስ ባስልዮስ ዘቂሳርያ ይናገራል። መሞትም አለመሞትም የሱ ምርጫ ሆኖ ማለት ነው፣ የሱ ውሳኔ ሆኖ። ስለዚህ እግዚአብሔር አምላክ ኢመዋቲም አድርጎ መፍጠር ይችል ነበረ፣ መዋቲም አድርጎ መፍጠር ይችል ነበረ። ነገር ግን መሀል ላይ ነው ያደረገው። መሞትም አለመሞትም ያንተ ምርጫ ነው። መሞት አለመሞት የምንለው በነገራችን ላይ ኃጢአትም መስራትም ጽድቅም መስራትም ያንተ ምርጫ ነው። ተገደህ የምታደርገው ነገር አይደለም። ይመስላል ስናደርገው በንግግሮቻችን ውስጥ ሰይጣን እኮ ነው እንላለን። ነገር ግን ሰይጣን እጅህን ይዞ ሰውነትን ገፍቶ ሊያደርግ የሚችለው ቦታ ላይ አያደርስም። መጀመሪያ አንተ ነው የምትፈቅድለት። አንተ ፈቅደህለት ውስጥህ የገባው ሰይጣን እንኳን ምንም እንኳን ገፍቶ አሰራኝ ብትል ራሱ በህይወት ላይ የመጨረሻውን ውሳኔ ወይንም ደግሞ ህይወትን እስከ መውሰድ ደረጃ ግን አለመድረስ ደረጃ እንኳን እግዚአብሔር አምላክ ይጠብቃል። በደንብ አድርጎ ነው የሚጠብቅ። ትዝ የሚላችሁ ከሆነ እንኳን እኮ በወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ርኩስ መንፈስ ያደረበትን ሰው በእሱ ላይ ያደረውን ርኩስ መንፈስ አስወጥቶ በቅርብ ወደ ነበሩት ወደ እሪያዎቹ ወደ አሳሞቹ ሲሰዳቸው በቅርብ ወዳለው ወደ ገደሉ አሳማዎቹን እየገፋ ርኩስ መንፈሱ ወደ ገደል ከተታቸው። ያንን ሁሉ ዘመን እዛ ሰውዬ ላይ ሲያድር ለምን ወደ ገደል ፈጥፍጦ አልከተተው? ለምን ወደ ገደል ስቦ ራሱን እንዲገልና እንዲያጠፋ አላደረገውም? የእግዚአብሔር ጠባቆት ስላለ ነው። ሁሉም ርኩስ መንፈስ የያዘው ሰው ሰይጣን በጣም ስለተቆጣጠረውና ውስጡንም ጭምር ስለሚፈትነው ራሱን ያጠፋልና ራሱንም በማጥፋቱ የሰይጣን እጅ አለበት ወደሚል ድምዳሜ ሁሌ ሮጠን መድረስ የለብን። እዛ ደረጃ ላይ ምክሩን እያሳደረ መውጫና መላቀቂያ መንገዱ ያ ብቻ እንደሆነ እንዲሰማው አድርጎ ውሳኔውን እንዲወስነን የሚያደርግ እንጂ ራሱ በራሱ እንዲገል አድርጎት መጨረሻ ላይ ፍርዱን ራሱ እንዲቀበል ያደርገው። የሰይጣን ክፋቱ ይሄ ነው። ወዶ ፈቅዶ አብሮን ያሰራን ኃጢአት ላይ ውሳኔውንና ፍርዱን ከእግዚአብሔር ልንሰማ በምንቀርብበት የፍርዱ ዙፋን ላይ ግን አብሬያቸው እኮ ሰርቻለሁ አይልም። የራሳቸው ጉዳይ ነው የሚለው። እኔን መስማታቸው ከኔ ጋር ያለውን ህብረታቸውን ማስማማታቸው ነው የሚለው። ስለዚህ ምን እንድንረዳ ነው ይህንን ነጥብ ያነሳ ነው? ሰይጣንን በሩን መጀመሪያ ከፍተን ባስገባንበት ልክ ነው ከዛ በኋላ ስራውን እንዲሰራም ጭምር በር የሚከፍትለት ልክ እግዚአብሔር አምላክ ረድኤቱን በሚያሳድርበት መንገድ ማለት ነው። ቅዱስ ዮሐንስ ወንጌላዊ በረከቱ ለሁላችን ትድረሰንና ከሌሎች ቅዱሳን በጣም የሚለይበት ትልቁ ነገሩ ምንድነው? የእግዚአብሔር ረድኤት ከአባቶቻችን ሐዋርያት በበለጠ እጥፍ ድርብ በሆነ መንገድ ያደረበት እና እንዴት ቢባል ሰውነቱን ለእግዚአብሔር አሳልፎ ነው የሰጠው። ምሳሌውን አባቶቻችን ሲያስረዱ ምናልባት የፀሐይ ብርሃን የእግዚአብሔር ፍቅር ቢሆን ሰው የፀሐይ ብርሃን እንዲገባለትና ወደ ቤቱ ሙቀትም ብርሃንም እንዲደርስለት የሚፈልግ ከሆነ በርም መስኮትም ካለው መስኮቱንም ሊከፍት ይችላል።
ከፈለገ በሩንም ሊከፍት ይችላል። ካሻውማ ጣሪያውንም መንቀልም ይችላል። ለነገ ዝናብ የማይጨነቅ ከሆነ ማለት ነው። ቅዱስ ዮሐንስ ወንጌላዊ በሩንም መስኮቱንም የከፈተ ብቻ አይደለም ማንነቱንም ጭምር አሳልፎ የሰጠ ነው። ስለዚህ ራሱን አሳልፎ በሰጠበት ልክ አሳልፎ የሰጠው እግዚአብሔር ደግሞ በህይወት ውስጥ ሲሰራ እንመለከተዋለን። የሰው ልጅም የተፈጠረበት ዓላማ ይሄ ነው። ራሱን አሳልፎ ለመንግስተ ሰማያት ለጽድቅ ለእግዚአብሔር ፍቅር መኖር እንዲችል ለማድረግ ነው። ኃጢአት ስንሰራ ከዚህ ዓላማ ነው የምንርቅ፣ ከዚህ ዓላማ ነው የምንላቀቅ። ስለዚህ በዛች መንገድና በዛች ቅጽበት ውስጥ የምናደርጋት የዓላማ መሳት የምናጣው ወይም የሚያሳጣን ነገር ስላለ ኃጢአት ማለት ዓላማን መሳት ነው ይላል። መሰልና ሌሎችም ሊቃውንተ ቤተክርስቲያን የሚያስረዷቸው ጥልቅ የሆነ የኃጢአት ማብራሪያዎች አሉ። አንደኛው ግን ወደ ሌሎቹ መግፋት ከመጀመራችን በፊት ማወቅ ያለብን ኃጢአት ራሱ ከየት መጣ የሚለውን ነው። የኃጢአትን ምንጭና መገኛ እንግዲህ ብዙዎች የተለያዩ ምልከታዎች የሚያነሱበት ነው። አንዳንዶች ኃጢአትን እግዚአብሔር የፈጠረው የሚመስላቸው ሰዎች አሉ። አንዳንዶች ኃጢአትን እግዚአብሔር የፈጠረው ስለሚመስላቸውም ጭምር ምን አለ እግዚአብሔር ሰይጣንንም ኃጢአትንም ባልፈጠረው ብሎ ይናገራል። በጣም በነገራችን ላይ መጠንቀቅ ያለብን ነገር ነው። እግዚአብሔር ሰይጣንንም ኃጢአትንም አልፈጠረም። እግዚአብሔር የፈጠረው መልአክ ነው። የፈጠረው መልአክ ግን ባለው ነፃ ፈቃድና ምርጫ አማካኝነት እሱ ራሱ ሰይጣን ወደ መሆን ራሱን ወስኗል። የራሱን ወደ ሰይጣን ደግሞ እንዲሆን የወሰነው የቀደመው የእግዚአብሔር መልአክ ሳጥናኤል እሱ ራሱ ደግሞ ኃጢአትንም አመንጭቷል። ለዛ ነው የኃጢአት መገኛዋ ሰይጣን ነው እንጂ በፍጹም እግዚአብሔር አይሆንም። በነገራችን ላይ አመክንያዊ በሆነ ሐሳብ ራሱ ብናስበው የኃጢአት መገኛዋ እግዚአብሔር ነው ካልን ክብር ይግባውና እግዚአብሔር እንዴት የኃጢአት መገኛ ከሆነ ስለምንሰራው ኃጢአት ራሱ ያመጣው እግዚአብሔር ለምን ይኮንነናል? እሱ ራሱ ካመጣው ማለት ነው። ይሄ አይሆንም፣ ሐሳቡንም አያስኬድምም ጭምር። ንጹሐ ባህሪ የሆነውን የመልካም ነገር ሁሉ ምንጭ የሆነውን እግዚአብሔርን ማንነቱንም ከመጠራጠርም የሌለውንም ጭምር አለው ብሎ ወደ መናገርም ጭምር የሚያደርስ ትልቅ የሆነ የሐሰትና የክህደት ትምህርት ነው። ለዛ ነው ቤተክርስቲያናችን እግዚአብሔር የመልካም ነገር ሁሉ ምንጭ ነው፣ መልካም የሆነው ነገር በሙሉ የተገኘው ከእግዚአብሔር ነው ትላለች። መልካም የሆነው የተገኘው ከእግዚአብሔር ሁሉ የመጣው ነገር ደግሞ ውስጥ አንዱ መልካም የሆነው ሳጥናኤል ነው። ሳጥናኤልን እግዚአብሔር ሰይጣን አድርጎ አልፈጠረው። መልአክ አድርጎ ቀድሶ ስሙን ማወደስ ከሚችሉ ከሌሎች ቅዱሳን መላእክት ጋር ህብረት ውስጥ አብሮ ነው የፈጠረው። ነገር ግን ለመላእክት ልክ እንደ ሰው ልጅ ግዕዛነ አእምሮ የሚያስብን ህሊናን ወይንም ደግሞ ጭንቅላትን ከዛ በተጨማሪም ደግሞ ልክ እንደኛ እንደ ሰው ልጅ ዘላለማዊነትን ኢመዋቲነትንም ጭምር ሰጥቶ ነው የፈጠራቸው። በሚያስበው ጭንቅላቱ ግን እግዚአብሔር ፈጥሮ ቢሰወርባቸው ይላሉ አባቶቻችን አስቦ ተመራምሮ ፈትሾ ሊደርስበት የደረሰበት እውነት ምንድነው? ከላይ ከፍ ብሎ ሊያየው የሚችል ባይኖር ከታች ዝቅ ብሎ እሱን የሚመስሉትን መላእክት ቢመለከት ከራሱ ከልቡ ነው ሐሰትን አመንጭቶ እኔ ፈጠርኳችሁ አለ። አንድ ሰው አሁን ለሰይጣን ጠበቃ ቆሞ እንዴት እግዚአብሔር ይተዋዋል? እንዴት ራሱ እግዚአብሔር እኔ ነኝ አይለውም ሊል ይችላል። ሰይጣን ተመራምሮና በፈጠረለት ጭንቅላቱ እግዚአብሔርን ፈልጎ እንዲያውቀው እንዳደረገው ሁሉ እኮ በነገራችን ላይ አብርሃምም አድርጎታል። አብርሃም ያንን ሁሉ ስነ ፍጥረት ሲፈትሽ ምን አደከመው እግዚአብሔር እኔ ነኝ ብሎ ቢነግረው ኑሮ አይደለም። ሰው ቅን የሆነ አምላክ አለ የሚል አመለካከት ካለውና ያ እያመለከው ያለው አምላክ እውነት አለመሆኑን አውቆ ተረድቶ ጥያቄ ኖሮት እውነተኛውን አምላክ ቅን በሆነ ህሊና ለፈልገው ካለ እግዚአብሔር ለቅኖች ቅርብ ነው። ራሱን ሊገልጥ ይችላል። ለአብርሃም ያደረገለት ፈትሾ በደረሰበት አመክንዮ ወይንም ደግሞ አመለካከቱ ሐሳቡ ሊደርስበት እስከሚችለው ጥግ ሄዶ ከዛ በኋላ የእምነትን ሰረገላ ላይ ወጥቶ ደግሞ የፀሐይ አምላክ ተናገረኝ ሲል እግዚአብሔር ተናግሮታል። ሰይጣን እኮ ማን ፈጠረን ለሚለው ጥያቄ እኮ ቀና ብሎ የሚያየው ባይኖር ዝቅ ብሎ የሚመለከታቸው ነገሮች አሉ። እኔ ፈጠርኳችሁ ከማለት ይልቅ የፈጠረን አምላክ ይናገረን ብሎ እኮ እንደ አብርሃም መናገር ይችላል። ግን እሱን የፈጠርኳችሁ ብሎ ተናገረ። ይሄን ማን አሳሰበው? ራሱ የፈጠረው ጭንቅላት የሰጠው አእምሮ ውስጥ ነፃነትን እግዚአብሔር ሰጥቶታልና በፈጠረውና በሰጠው አእምሮ ውስጥ ግን ሰይጣን ይህንን ከተናገረ በኋላ በዚህ አላቆመም። ቀጠለ። ሲያስብ ዝም አለው፣ ሲናገርም ዝም አለው። ተናግሮም ደግሞ አላቆመም። ለመፍጠርም ሞክሮ ነበር ይላሉ ሊቃውንት አንዳንዶች። እና አንዳንድ ሰው አሁንም ለሰይጣን ጠበቃ መቆም ይፈልጋል። ምን አለ እግዚአብሔር ሰይጣንን ምህረት ቢያደርግለት ይላል። አንደኛ ሰይጣንን እግዚአብሔር የማይምረው እግዚአብሔር መሐሪ ስላልሆነ አይደለም። ሰይጣን ማረኝ ብሎ እግዚአብሔርን ስለማይጠይቀው ምህረትን እግዚአብሔር አምላክ የሚሰጠው ራሱም ደግሞ ምህረት የሚፈልገውም ሰው መጠየቅም ጭምር ስላለበት ነው። አለበለዚያማ ያለ ነፃ ፈቃድ የሚደረግ ፈውስ፣ ያለ ነፃ ፈቃድ የሚደረግ ድህነትማ በግዴታ የመጣ ነው የሚመስለው። ማን አደነኝ አለህ ብሎስ ቢጠይቅ
ስለዚህ በነፃ ፈቃዱ ስለሆነ መናገር የሚችለው ነገር ነበር እና አልታገሰውም የሚሉም ሰዎች አሉ። በፍጹም ታግሶታል። ሲናገር ዝም ብሎታል፣ ሲያስብ ዝም ብሎታል፣ ሲያረገውም ዝም ብሎታል። ለሰይጣን እግዚአብሔር ኃጢአትን ሲያስብ ሲናገር ሲያደርግ የታገሰውን ትዕግስት እኛንም በነገራችን ላይ ይታገሰን። ኃጢአቱን ከማረጋችን በፊት እኮ ስናስበው ያውቀዋል፣ አስበነው ስንመላልሰውም ያውቀዋል፣ መላልሰንም ምቹ የሆነ ጊዜና ቦታ ስንፈልግም ያውቀዋል። ያንን ያሰብነውን ስንናገር ስንደጋግመውም ይሰማል። ይህንን ሁሉ ዝም የሚለው ለምንድን ነው? ስናደርገው ዝም የሚለን አይደግሙትም ብሎ ነው። ስንናገረው ዝም የሚለን መልሰው አያረጉትም ብሎ ነው። ስናስበውም ዝም የሚለን ሐሳብ ሆኖ ይቀራል ብሎ ነው። ሐሳብ ሆኖ ያልቀረውን ስንናገረው ዝም ይላል፣ ስንናገር ዝም ያለውን ስናድርገው ዝም ይላል። እኛ ግን ዝምታው ትዕግስት አልመሰለንም። ዝምታው የሱ የፍቅሩ ጽናትና ሊያጠፋን ያልፈለገበት የትዕግስቱ ጥግ እንደሆነ ተረድተን ወደ ንስሐ አልተመለስንለት። ስለዚህ ሰይጣንንም ታግሶታል። በመጨረሻ ላይ ግን ሰይጣን በራሱ ምክንያት ተዋርዶ ተንከትክቶ ከነበረበት ክብሩ ወርዷል እና አባቶቻችን በዛ መነሻነት ሲያስተምሩ ሰይጣን ራሱን እንደፈጠረ ወይም ራሱን እንዳስገኘ ከዛም አልፎ ደግሞ ኃጢአትን መገኛዋ የራሱ እንደሆነ ይናገራል። ይህን ያለን በነገራችን ላይ ወይም ሲናገሩ የሰማናቸው አባቶቻችን ብቻ አይደሉም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌልም ላይ ስለ ሰይጣን ሐሰተኛነት ሲናገር እሱ ሐሰተኛ ነው ካለ በኋላ ሐሰትንም ከልቡ አመንጭቶ ይናገራታል ይላል። እሱ ነው የሐሰት ምንጩ፣ እሱ ነው የሐሰት መገኛዋ እያለ ይናገራል። በምሳሌ ብናስረዳው አንዲት ሴት ልጅ ወልዳ የወለደችው ልጅ አድጎ ሌባ ቢሆን በእርግጠኝነት አንድ ሰው ያንን ሌባ የሆነውን ልጅ አይቶ እናትየዋን አንቺ ሌባ ነው የወለድሽው ሊላት አይችልም። እሱ የወለደችው ልጅን አድጎ ሌባ የመሆን ምርጫው የራሱ ነበር እንጂ። ስለዚህ እግዚአብሔርም የፈጠረው የእግዚአብሔር መልአክ ነው እንጂ እሱ ተለውጦ ሰይጣን ስለሆነበት ምክንያት እግዚአብሔርን ለምን መልአክ ፈጠርክ፣ ለምን ሰይጣን ፈጠርክ እያለን አንከሰውም። እሱማ የመልካም ነገር ሁሉ ምንጭ ነው። ስለዚህ በዛ ኃጢአትና በዛ በደል በዛ ክፋት ምክንያት የሰይጣን ሐሰትን አስገኝነት እንናገራለን።